የ13 ዓመት ልጅ በኔ እድሜ ያስፈልግ ስለነበረ ገዝሞ በልጅነቱ የሚል የመንግስቱ ለማን ቲያትር ሰራው። ፈራ እንዴ? እንዴት አልፈራ? በፈረስ ፈልጉት የነበረ በእግር ሲገኝ አንተ ፈልጋ አላገኘኝም። እኔ ራሴ ስፈልግ ነው ያገኘው። ያ ቲያትርና ባህል አዳራሽ ድሮ ሙዚቃ ክፍል ብቻ ነበረ እና በኋላ ግን ቲያትርም ያስፈልጋል፣ ቲያትር ቤት መሆን አለበት ተብሎ ቲያትርና ባህል አዳራሽ ተብሎ አክተሮች መቀጠር ተጀመረ። ከዛ በኋላ ያው በቅጥሩም ላይ እኛ መግባት ነበረብን። እኔና አላዛር ሳሙኤል ይባላል። አላዛር ሳሙኤልም በኔ እድሜ ነበረ ነው። ከዛ የኪስ ገንዘብ እየተሰጠን መስራት ጀመር። በሙሉ የነበሩት ደግሞ በኋላ ሲቀጠሩ በጣም ጎበዝ ልጆች 26 ነበርን። ሴቶቹም ጎበዞ የነበሩ ወንዶቹም ጎበዝ ነበሩና 26ቱም ቋሚ ሆነ። ከዛ በኋላ ያው በዚህ መልኩ ቲያትር ቤት ቲያትር መስራት ተጀመረ። እንደዚህ መድረክ እንደፈለገ መውጣት እንደፈለገ መድረክ ላይ መለማመድ አልነበረም። ሁለተኛውን በእኛ ጊዜ ይገርማል፣ ክበብ ቁጭ አለ። ቲያትር ባለ ቀን ሰው በሚገባ ቀን ክበብ ላይ ቁጭ አለ። ሙሽራ አለ። የዛን ጊዜ ተመልካች ነበረ፣ ጥሩ ያይ ነበር። ኧረ ተመልካች ያይ ነበር ወይ እንዴ! ቴዎድሮስ እኮ ስንት ዓመት ነው ያሳየ ነው ህዝብ ሳይጎድል። መልእክተ ወዛደርን ስንት ዓመት ነው ያሳየ ነው። ብዙ ዓመታት ታይተዋል። አዎ እሳት ሲነድ ያያልን ሙላት፣ ባለካባና ባለደባ የመንግስቱ ለማ። ከዛ በኋላ ያሉ ቲያትሮች በሙሉ ህዝብ ጢቅ ብሎ ነው። በእሳት አደጋ ይበተን ነበር እኮ የሰው ብዛቱ ሰው በዝቶ በእሳት አደጋ የተበተነበት ጊዜ አለ። የፊት ለፊቱ መስተዋት የመዘጋጃን ታውቀዋለህ? እኛ ጋር ሲገባ ሲቲዮል እሱ ሁሉ ተሰብሯል። በቃ እኮ ከዛ ሰው ሞልቷል ሲባል እየተጋፋ ሲገባ ማለት ነው። ከዛ ወንበሩ ሳይበቃው ሲቀር ደረጃ ላይ ነው የሚቀመጠው ሰው። ይህን ያህል የቲያትር ፍቅር ነበረው በዛን ጊዜ የነበረ ሰው። በጣም ተመልካቹም ደግሞ በጣም የበሰለ ነበር። ይገርማል በጣም። ሁለተኛ በጊዜው የነበሩ ከፍተኛ ሰዎች በግብዣ ሳይሆን ቤተሰቦቻቸውን ይዘው ከፍለው ነበር የሚገቡት እና ይህን ምን ያህል ቲያትርን ያፈቅሩ እንደነበር ይወዱ እንደነበር እና የዋጋችንም እንትን የሚከፍለው የኛ አሁን በዛን ጊዜ አንተ ደሞዛ አይደለም፣ ክብር አለ። እኔ አንድ ቀን በሰራቸው ቲያትር ማንም በእንትን በሆነ ሰው አበባ ተሰጥቶኝ አያውቅም። በሚኒስትሮች በከፍተኛ ኃላፊዎች በየመጡ ነው የጸጋዬ ድርሰት ላይ ሲሰጡ ነው የነበረው። ያ ለአንተ ያለውን ክብርና ለሙያው እንድትበረታታ ያደርጋል። እና በዛን ጊዜ ተመልካቹም ጥሩ ነው፣ ደራሲዎቹም ከፍተኛ እንትን ነበሩ። በአሁኑ ደራሲዎች የሉም ማለት አይደለም። እነ ውድነህ ክፍሌ ያሉ ብዙ እነ ቴዎድሮስ አሉ፣ ጋዜጠኛው የተለያዩ በጣም ብዙ ደራሲዎች። እነ ተስፋዬን ታውቀዋለህ? ተስፋዬ የብሔራዊ ቲያትር ስራ አስኪያጅ የነበረው እነሱ አሉ። እነ ኃይሉ ጸጋዬ አሉ አለ አሁንም አሉ ደራሲዎች። ይሄ ነው እንግዲህ የሰሯቸው ቲያትሮች ከ30 በላይ ናቸው። ያን ሁሉ መዘርዘር አይቻልም። በእርግጥ ግን ራሄል ነሽ አይደል? ምን ነው አልመስልም? ተቀየርኩብህ? ነው አሁን ቢሮ እንግባ። አንተ ልቀቀኝ። አንተ እጅን አንተና መኝማ ቢሮ አልገባም። ምን ነው ይገለኛል ብለሽ አሰብሽ እንዴ? እንዴት አላስብም?
አታረገውም የሚል ግምት የለኝም። ታደርገዋለህ። ለነገሩ ልጅን ስለምትፈልግ አታረገውም። ያ ልጅን ያልሽው? ጠብቂኝ፣ ጓኔን ቀይሬ መጥቼ እንነጋገራለን። አንተ የደረስክባቸው ምን ላይ ደርሳል? ከርቸሌው ብቻ ላይ ያለን የደረስከው? መዘጋጃ ቤት በደንብ ማየቴን የማስታውሰው እንትንን ነው። ይሄ ነቃሽ ቲያትርን በደንብ ገብቻ ይጫለው ከማስታውሰው እሱ በቅርብ ጊዜም ታይቷል። በቃ እሱን ነው ማስታውሰው። እንደገና እሱ ውስጥም ተውኛለሁ። ደስ ላይ ነበር። አላዛር ሳሙኤል መጨረሻ ላይ ሲያዘጋጀው ኤርትራ ደርሰው ከመጡ በኋላ ገብቼ ሞደው ቲያትር እያለቀስኩኝ ቤት ድረስ ነው እሱን ቲያትርና እሱን ቲያትር ነው የመዘጋጃ ቤት በቃ በደንብ በቅርብ የዮሐንስ ብርሃኑ ድርሰት። ዮሐንስ ብርሃኑ ድርሰት እሱን ነው ማስታውሰው። እና ብዙ ያኔስ ኑሯችሁ እንዴት ነበረ? ሰውስ እንዴት ነበር መንገድ ላይ ይቀበላችሁ የነበረው? ወይ ለጉዳይ አንዳንድ ቦታ ስትሄዱ የነበረ የሰው አክብሮት እንዴት ነበር? ያዝን ጊዜ ምን መሰለ፣ ቲያትሮች በቲያትር ቤት ብቻ አይቀሩም። ለምሳሌ የታችኛው ክፍል ማየት አለበት። 5 ብር በዛን ጊዜ ውድ ሆኖ ነው ገብቷል። በሩም ትልቅ ነው ግን። ስለዚህ እታች ያለው ክፍል እንዴት ነው የሚደርሰው ተብሎ የወጣቶች እንትን በየመስሪያ ቤቱ በየእንትኑ ይኬድና በየመስሪያ ቤቱ ይኬድና እንትኖች አሉ። በጣም የዛን ጊዜ ነበሩ ህዝብ ግንኙነት እያንዳንዱ ነበረው ቲያትር ቤት። ስለዚህ እንደውም ተፈራ በላች የሚባል ጎበዝ ልጅ ነበረ፣ ጎበዝ ሙዚቀኛ የነበረ ነው። እሱ በየቦታው እየሄደ ስለሚሰሩ መንገድ ላይ ተማሪ በቃ ያልኩን የተማሪ ተጫን ከመሳሌም ጀምሮ በእግር መሄድ ይሰለቻል። ያው ወጣት ስለነበርን እኛ በእግራችን የምንሄደው እና ሰው ለቲያትር ከፍተኛ ፍቅር ነበረው፣ በጣም ከፍተኛ ፍቅር ነበረው። ሲያገኝ እኮ ልጋብዘ ነው። ግን እኔ እንደዛ አይነት ነገር ስፖርተኛም ስለሆንኩ ምናምን ከገባ መጠጥን የምጠጣው ሹልክ ብዬ ነው የሚሄደው። አንተ ሰውነት እንኳን እስከ ቅርብ ጊዜ ድረስ እኮ ፍርጥም ያለ ብስክሌት እንጦጦ ድረስ እኮ የሄድክ እየነዳክ ትመጣ ነበር። ኧረ ምን እንጦጦ፣ ከዚህ ደብረ ዘይት ሁሉ ትሄድ ነበር። ሆራ ቆይቼ በብስክሌት ደርሼ የውድድሩን ቦታ የመጀመሪያውን የማውንቴን የውድድር ቦታ ካገኙት ውስጥ አንዱ እኔ ነኝ። የውድድር የሚሆን ቦታ የውድድሩን ቦታ በካራ ገብተን በአዲሱ ገበያ ነው የወጣ ነው እና ማስተር ነው ያሉኝ። በእድሜያት ትንሽ ከነሱ በለጥ የምለው እኔ ነበርኩ። ማስተር ነው ያሉኝ። ከዛ የብስክሌት መወዳደሪያ ቦታ ሆነ። ብስክሌት መወዳደሪያ የመጀመሪያውን ውድድር ለሰውን ለማበረታታት እኔም ውድድር ውስጥ ገብቻለሁ። ወረቀትም አለኝ። ምንድነው መንገዱ ገባ ወጣ ነገር ነው? ጠመዝማዛ ነው እንዴ? ጫካ ገደል ስንመለስ አስፋልት ላይ ስወጣ የብስክሌት እንትኖች ብቻ እንትን ትላለ። ብዙ ብሎኖች ተፈታተዋል ከመንገጃገጭና ከመዝለል በጣም እና አንድ ጌታቸው የሚባልም ጎበዝ ተወዳዳሪ ነበረ። ከሱ ጋር ኋላና ፊት እያለን እንትን ብለን እና ስፖርት ያው የኖርኩበት ያደግኩበት ነው። ስትጨብጠንም እኮ ጭፍልቅ እያረክ እኮ ነው የምትጨብጠን። ረጌት ሸረት ቆይ እያለ ነበር። ይሄም ቀላል አልነበረም። ታውቀዋለህ፣ ቀላል አልነበረም። እጅህ አጨባበጥ ራሱ ያስፈራራ ስትል ረጌት ሽለ ለምነን ነው የምትለቀን። ታይሰን ላይ የሚተኑ አበቦች ላይ ስሰራ በጣም አስፈሪ ነበር። ዮሐንስ ብርሃኑ ሊነግርህ ይችላል። ከሶጣ የሚለው እጁ ምናምን ሲል ይሰማል። ስፖርተኛ እና በጣም እንትን ነበረ። ሁለተኛ በዛ ቤት ውስጥ የኔ ሆቢ ስፖርት ነበረ እና የቲያትሩ እንትን እስኪደርስ ድረስ ታች የስፖርት ቤት ነኝ እየሰራ ነው። አሁን ጌታው ምን ይሰራ ነበር? ከስቴጅ ኋላ ካካቸው እስክገባ ድረስ እንደውም ከስቴጅ ኋላ ፑሽ አፕ ብዙ መትቼ ነው የምወጣው እና የምገባው። ጥሩ ልምድ ነው። ለሌሎችም ሊተርፍ የሚገባ ነበር። አካልን አይምሮን ከመጠበቅ አኳያ በጣም የሚመረጥ እንትን ነው። ከሎሬት ጋር ቅርበት ነበራችሁ? በጣም። እስቲ አጫውተን። ከሎሬት ጸጋዬ ጋራ በጣም ነው ቅርበት ያለን። ማን ናቸው እስቲ ንገረኝ። ሻንቆ ነው የሚለኝ እኔ ሲጣሩ አንተ ሻንቆ ለሚጠራኝ ሎሬት ያው በስራዬ አይተሃል። ቅድም ደስ እንዳለ ደስ አሰኘኝ
ደስ እንዳሰኘኝ ደስ ይበል ብሎ የጻፈውን አይተሃል። አባተ የሚሰጠው እዛ ላይ አስተያየት ፊርማ ላይ እና ከጸጋዬ ጋር ብዙ ነገር እናወራለን። ሁለተኛ እሱ ሆቤ አለው። በመጀመሪያ ግን የሄድኩለት ስንዞር በመኪና 404 ፔጆ አለችው በዛ ይዞኝ ሄደ እና በቃ ረጅም አሁን ገርጂ ይመስለኛል፣ ጫካ ነው ገርጂ ይመስለኛል። አሁን ከተማ ሆኖ ነው ታየው። እዛ ይዞኝ ሄደ። የቲቪ ሆቴል ሊጋብዘኝ ነው ሲሄድ አለ። ከዛ ወረደ፣ ወጣ፣ እንትኑን ዘጋ። ከዛ በኋላ አሁን እጁን ወደኋላ አረገ፣ ወጣ። ይቅርታ ወክ እያረግን አንድ ጊዜ ስለ ቲያትር ነው ያወራ ነው እና ስለ ቲያትሩ ምን እያለ ነው ሰው ምናምን አለኝ። አይ የጸጋዬ ቃላቱ አማርኛው በጣም ይከብዳል እና ቀለል ቢያረገው ምናምን። ሙያው ምንድን ነው ያለኝ። ጋዜጠኛ ነው አልኩት። ከዛ ይሄ ጋዜጠኛ አይደለም፣ እኔ የምጽፈው ቱባውን አማርኛ ነው፣ እሱ ግን የአዲስ አበባን ብርዝ አማርኛ ነው የሚያውቀው። ስለዚህ ይሄ ጋዜጠኛ አይደለም ያለኝ ትዝ ይለኛል። እና ቋንቋቸው በጣም ኃይለኛ በጣም ቋንቋው እንዴ አሁን እዚህ እንትን ላይ ያልኩህ ጋሞ ላይ አፍ ላንቃ ንዛዜ ቁስል ነኝ። ከሞት ይልቅ አቅለበስ ጮሌ ምላስ ነው የገደለኝ። እርቃኔን በረሃ ለበረሃ አቅፍለጋ ግን በሐቅ ስም በህዝብ ስም ከዘመን ዘመን ጮሌ ጋሬጣ ምላስ ነፍሴን ገሸለጣት ሸለታት ነው የሚለው። ይሄ ዘመን ተሻጋሪ ነው። አረሳኸው? እንዴት ረሳዋል እንዴ? በህይወትህ እኮ በህይወትህ የተመሰረተ ነው። እና ድሃ ሆዱ የሚጮኸው ሐቅ ሲርበው ይላል። አባቴ ሐቅ አስራበኝ፣ አባቴ ፍትህ አስራበኝ። እንግዲህ አስብ፣ ድሃ ሆዱ የሚጮኸው ሐቅ ሲርበው ነው፣ በእህል አይደለም። እና በቃ አማርኛው እጅግ በጣም እኛ አሁን እኔ አሁን ቲያትሮች አንዳንድ ሰዎች ቲያትር ሲመጣ ጋዜጣ ማነብን የሚመስለኝ እና አይጥመኝም ነበር። በኋላ ነው እንጂ እየለመድኩ መጣሁት የጸጋዬን አማርኛ የጸጋዬን እንትን ኮመን እኮ የእኛ ቋንቋ ሆኖ ነበረ። እውነቴን ነው። በግል ስትገናኝ የጸጋዬ አማርኛ የሆነ ነገር ከአንድ ቲያትር ላይ ብቻ ይቀላቀላል። አሁን ብዙ ጊዜ አንዳንድ ቦታ ለዋለሁ ጆሮ ምነው አታድግ ቢሉት ይህን ሁሉ ጉድ እየሰማው እንዴት ልደግ? ይሄ አሁን እንትን በምታወራበት በየትኛውም ቦታ ልከተው የምትችለው ነው። እና ጸጋዬ እንትን ነው ምንድን ነው ትሁት ሰው ነው። ጸጋዬ ራሱን ሰቅሎ ላይ እየቀረ ሰው አይደለም። ከተራ ሰው ጋራ ወርዶ ተገናኝቶ እኩል እንደ ኩያ የሚያወራ ሰው ነው። እኛ አሁን ጸጋዬ በቃ እንደ እንትን ነው የምታወራው። የውስጥ አክብሮትህ ግን አለ። አንተን ስላከበረህ ለመከበር ሰው አክብር ይባላል። ስለዚህ አንተን ስለሚያከብርህ ለሱ የተለየ ነው። ጸጋዬ ገብረመድህን በተለይ እኔ በጣም ነበረ ብዙ ጊዜ ኢንተርቪው ሰጥቻለሁ። ፋና ላይ፣ ሬዲዮ ፋና ላይ፣ የተለያየ እንትን አዲስ ቲቪ ላይ ስለ ጸጋዬ የሱ ራሱ ጋሞን ያነበበውን የራሱን ድምፅ ለአዲስ ቲቪ የሰጠሁት እኔ ነኝ። ለእኛ ሲያነብልን የነበረ እና ከአንተ ጋር አብሮ እንደ ጓደኛ እንደ እንትን ይጫወታሉ። እንዴ ወርዶ ትላለህ እንዴ? እውነቴን ነው የምልህ። የልጁ ልደት ጸጋዬ ሲከበር እኔን ተጠርቼ ነበር እና ምልክት ወዛደር ይሰራ ነበር። ከዛ ጨርሼ ስወጣና አንተ ሻንቆ
መኪና ውስጥ እቃ አለ ብሎኝ ወስጄ ሲሄድ ከዛ የመጣ ኬክ ነው፣ ኬክና ዳቦ። ይሄን ያህል ሰው ሲቀርብ ይዘው መጥቷል መኪና ውስጥ እና ወርዶ እንደዚህ የሚያደርግ ሰው ነው። ለምሳሌ አሁን ከበደ ደገፉ ታውቀዋለህ? ጎበዝ ተዋናይ ነው ከበደ ደገፉ። የእሱ ስም አዘጋጅም ጥሩ አክተርም ነው። በጣም እንቀራረብ ነበር እና የእሱ ሰርግ ነበር። ከዛ በኋላ መኪና ስለሚያስፈልግ ጋይ ጸጋይ አንተም መኪና ስጠን አልኩት። ያንን ፔጆ 404 ግድ የለም እኔ እንትን ስላለብኝ ምንድነው ሽምግልና ናዝሬት ስላለብኝ መኪና ልከራይላቸዋል። አይ አንተን የምትፈልገው ያው የወጣትነት ነገር ታውቃለህ፣ እኔ 19 ዓመቴ ነው፣ ስለዚህ አንተን የምትፈልገው ብዬ ድርቅ አልኩ። ከዛ በኋላ እሺ አለ። ያ መኪና በልጆች ላከ። ይገርማል። የሰርጉ ዕለት ያ መኪና ተገለበጠ። የሙሽራ መኪና ሆኖ አይደለም፣ የሙሽራ አልነበረም። ፋንቱ ማንዶዬ ሱራፌል ጋሻውን የተወሰኑ ልጆች ይዞ ተገለበጠ። በኋላ ግን እነሱ ዳኑ። መኪናቸውስ? መኪናው ይኸው እንዲህ ዘንበል በቃ እንዲህ ነው ያለው። ዘንበል አልተጎዳ፣ ብዙ አልተጎዳ። ከዛ በኋላ ይሄን ያህል ወርዶ እኛ እንትን የሚያደርግ ነው እና እኛም ስናወራ ደግሞ ስለ ጸጋይን አታምልኩት ይሉን ነበር። ሌሎች ደግሞ ጸጋይን አታምልኩት የሚሉ ዛሬ ጸጋይን ሎሬት ጸጋይን አድናቂ ናቸው። ገብቷል። ግን እኔ የመጀመሪያው ለጸጋይ ገብረመድህን አንድ ነገር መሰራት ያለበት ብዬ እኔ ነኝ ያነሳሁት። ከሱ እልፈት በኋላ አምቦ ለሆነ ሰባ ሰዎች ነበራቸው፣ አክተሮች ጠርተው ነበር። የዛን ጊዜ ምስክር አለ አንድ ልጅ እዛ ላይ ለምንድን ነው ስለ ሌላ ነው የምታወሩት? ጸጋዬ ገብረመድህን እኮ ኢትዮጵያዊ ሼክስፒር ነው። ለምንድን ነው ለእሱ አንድ ቲያትር ቤት አንድ የሆነ ሙዚየም ነገር የማይከፈተው ብዬ ከአንድ ላይ ጋር ተገናኝቼ ከዛ በኋላ እንደውም እንትና ጋር ሄጄ ፕሮፖዛል ያቀረብ ነው። ሁለት ሆነን ፕሮፖዛል አቅርበን ነበር። የእኛም ፕሮፖዛል ሐውልት እንዲሰራላችሁ መታሰቢያ እንዲሰራ ፕሮፖዛል ለባህል ቢሮ ነብዩ ነበር የዛን ጊዜ ነበር እና በኋላ ነው ያው ያ ነገር እንትን ያለው። ግን ዋናው ለሱ መታሰቢያ መሰራቱ በጣም አስፈላጊ ነው። እኔ እንደውም ቲያትር ቤትም ነበር በስሙ፣ ምክንያቱም አዲስ አበባ ነው የሰራው። የአዲስ አበባ ቲያትር ቤቶች እንትን ስራ አስኪያጅ ነበር ብሔራዊ ቲያትር ነበሩ። ከዛ በኋላ ደግሞ የባህል ሚኒስቴር ቋሚ ተጠሪ ነበር እና ጸጋዬ በጣም ምንድነው አሁን የነገርከኝ ስለ ጠባዩ በጣም 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 ወርዶ ሰው አክባሪ የነበረ ሰው ነው ጸጋዬ ገብረመድህን። ይሄ ቦታ ግን ሚስጥር ለማውራት ይመቻል። መቼም አንተን አምኜ ሌላ ቦታ አልሄድም። እባብ ያየ በልጥ ይበረግጋል። ደግሞ አንተ የተከበርክ ዶክተር ነው። ምን አስፈራ? ምን ልሁን ብላችሁ ነው የተሰረቀች ሕፃን ለውጣችሁ ያስረክባችሁ? አንተ አፍንጫህን በቡጥ እንዳልፈረክስ ስማ፣ ዝም ብለህ ምላስ እንዳመጣት ትናገር። አንደበት ለከት ይኑረው። ሕፃኗ ተሰርቃ ነው የተሰጠችኝ ስትል ምን መረጃ ይዘህ ነው? በስም ማጥፋት ልከስህ እንደምችል ታውቃለህ? እኔም እንዳንተ ጊጥ ግን የሚናገሩት ቋንቋ ከእናንተ ጋር ልክ እንደ ድርሰታችን እንደ ጽሁፋቸው እንዲህ የከበደ ነው ወይስ እንዲህ ቀለል ባለ ቋንቋ ነው የሚናገሩት? ምን መሰለ ጸጋዬ ሲቀርብህ እንዲህ ካራክተር አርጥቷል እንደሚጽፈው ገብቷል። ባንተ ልክ ነው ሰፍቶ የሚመጣው። ጌታውን እንዲህ አይነት ሰው ነው ብሎ እኔን እንደሚግባባኝ እኮ
ምሁር ነው፣ አጥንት ብዙ ነገር ያጠና ሰው ነው። እኔን በምን አፕሮች እንደሚያደርገኝ የኔ ኢንተርስት ምን እንደሆነ በደንብ ያውቃል። ስለዚህ ተግባብቶ ነው ከማንም ጋር ተግባብቶ ነው የሚሄደው። ምክንያቱም አንተ ራስህ እኮ የአንተ ካራክተር ነው። የኔ ጋር ሲመጣ አንድ ካራክተር ነው የሚያገኝ፣ እዛም ሲሄድ አንድ ካራክተር ነው። ስለዚህ ወርዶ አንተን መስሎ ነው እንጂ አማርኛውን አክብዶ አይደለም የሚመጡት። ስለዚህ ይጫወታል፣ በጣም ይጫወታል ጸጋዬ። በጣም የመንግስትንም የመዳፈር እንትንም አላቸው መሰለኝ እንዴ። የሆነ በአግቦ በምን የመናገር ልማድ አላቸው ይባላል። ምን ሆነሃል? አይፈሩም? ለምንድን ነው ያልፈሩት? እንትን ላይ ያልኩን ጋሞ አሁን ላይ እኛ ብዙ ነገር ነው። አሁን ቅድም ያልኩ አፍላንቃ ምናምን ሌሎች ነገሮች ሁሉ አሉ። ከቤቴ በላይ ቁራ ሰፍሮ የለችኝ ብሎ ትቶኝ በሮ የሚል እንትን ነበር የምንጫወተውን። ሱራፌል ክራር ይጫወታል፣ እሱን እየተጫወተ እኔም ደግሞ ከቤቴ በላይ ቁራ ሰፍሮ የለችኝ ብሎ ትቶኝ በሮ እያል ስንል ትልቅ ምስጢር ነበረው። አሁን ገልጦ የማይናገር ነው እንጂ የሰዎች ፎቶ ከላይ በየቲያትር ቤቱ ተሰቅሎ ነበር እና በኋላ ነው ይገባል። ከላይ ነው አይደለም፣ በኋላ ነው ይገባል። ጸጋዬ ለምሳሌ ጸጋዬ በቅኔ ነው የሚሰድብ፣ በቅኔ ነው ሰው ናቸው እሳቸው። ገብቷል። አሁን ብዙ ደራሲዎች ፊት ለፊት ጽፈው የሞቱ እንትን ያሉ አሉ። እነዛ ሰዎች አንተ አሁን እኔ በቦክስ በመታ መልሰህ በቦክስ አትመታኝም? ፊት ለፊት ከመታው አይደለም ምንም ፈሪ ብትሆን ቢያንስ መልስ ትመልሳለህ። ስለዚህ ፊት ለፊት የጻፉ ሰዎች ብዙዎቹ ጠፍተዋል። ጸጋዬ ግን በቅኔ እየተሳደበ አብሯቸው ኖሯል። ብዙ ግን በዛን ጊዜ ጸጋዬ እንደ ነበር ነው ይፈር እንደ ጸጋዬ በጥበብ የታገለ ሰው ማንም የለም። እና ይሄ ነው የጸጋዬ ባህሪ፣ ይሄ ነው። በጣም የሚገርም ደስ የሚል ነገር ነው ያጫወትከን። ጌታሁን ትወና ብቻ ነው ወይስ ድርሰትም አለው ዝግጅትም አለው? እስቲ ንገረን። እኔ እንግዲህ የእናባተ ግርፍ ሆኖ ቲያትር የማያዘጋጅ ጽሁፍ ትንሽ የማይሞክር የለም። እኔ የስክሪን እንትኖች ከጀመርኩ በጣም ረጅም ጊዜ ነው። ስትጽፍ ድራማዎች እንዴ እኔ ማታ ያየሁትን እኮ ቀን የምጽፍ አሁን እንትን ብያለሁ። የሰካራም ነገር የሚል ጽፌ ነበር። እሱን የጻፍኩበት ምክንያት የእህቴን ልጅ እልከዋለሁ እና በጣም ቆየብኝ። ቆይቶ ሲመጣ ምንድን ነው አንተ ደሞ ይስቃል ሲገባ የኔን እንዴት ታውቃለህ? ተናድጄ ደሞ ይስቃል እንዴ እኔ ያልሳት ቆይተም ጋሽ ጌታሁን እዚች እሱ ጋር እኮ ጋሼ ከሌ ስሙን አልጠራም ስጋ ረስቼ ሄጃለሁ ብሎ እየተጣላ ነው ከባለ ሱቁ ጋር ሲለኝ ይገርማል። በቃ ያችን ነገር ነው ያዝኩት። ያንን ያዝኩኝ። ሰውየውን መጠጥ ቤት አንዴ አዝማሪ ቤት አንዴ ምን ከትቼው አንዴ ምናምን። ከዛ በኋላ ለሚስቴ እስኪ አንድ ቢኖ ቢጤን ያፌ ጠጥቻለሁ ቢኖ ተገዝቼላት ልሂድ እንዳይሸታት ብሎ ቢኖ ይዞ ይገባል። እዛ ማት ረጅም አድርጌው እስከ 2 እንትን ሄደ። የሚቀጥል ነበር። በኋላ ምን አጋጥሙኝ እንደሆነ አቆምኩት። እንደውም ግርማ ዳንዴው ሰርቤሎ ቅጥል ስም በብዕር ስም የሚጽፍ ነበር። አሁን በሬዲዮ እናውቃቸዋለን። አንተ ጥሩ ማህበራዊ እንትን ጀምረህ ለምን አቆም ካለኝ አይ በቃኝ አልኩት። ምክንያቱም ብዙ ገንዘብ ያስወጣ ነበረ። የቴሌቪዥን ድራማ ነው። ምን ላይ ነበር የሚቀርበው? ግን እኔ ነኝ ወጣቶች ፕሮግራም ላይ ወጣቶች እኔ ነኝ። እንደውም ውጪ ፕሮዳክሽን ሁሉ የምትሸፍነው ብዙውን ፕሮዳክሽን እኔ ነኝ የሸፈንኩት የዛን። ጌታሁን የመድረክ ድራማስ አዘጋጅተህ ታውቃለህ? አዎ። እስቲ ምን ሙዚቃዊ ከ3 በላይ አዘጋጅቻለሁ። የሙዚቃ ድራማዎች በሙዚቃ ነክ ማለት ነው። አዎ። ፉል ሌንግዝ ፕሌይ ደግሞ የጨለማው ስልጣን፣ አንድ ቃል፣ ቀስተ ዳመና፣
አዘጋጅቻለሁኝ። የጨለማው ስልጣን ያስታጥቃቸውን ነው ታውቀዋለህ? ያስታጥቃቸውን ጎበዝ ደራሲ ነው። ቀስተ ዳመና ደግሞ የአዶኒስ ነው። ያ ደግሞ የተገይ ለማ የሚባል አለ። የእሱ ድርሰት ነው። አንድ ቃል እነ ሙናዬ መንበሩ ነበሩበት። እውቅ አክተር ነበረበት እዛ ላይ ሙናዬ መንበሩ፣ ችሮታው ከልካይ፣ ብዙ አክተሩ የነበሩ እዛ ላይ የሚሰሩ። ሙዚቃ አቀፍ ድራማ የሆነ አንድ ጸጋዬ ዘርፉ የሚተውንበትና የሚዘፍንበት አንድ መዘጋጃ አይቻለሁኝ። እሱ የእኛ አይደለም። የእናንተ አይደለም? የሆነ መዘጋጃ አንድ እኔ አይደለሁም ያዘጋጀው። ትዝ የሚለኝ እሱ ነው ማየቴ። እየዘፈነ መድረክ ላይ በአንዱ ከኋላ ከመጋረጃ ጀርባ የሆነና ሲጫወቱ ይታያሉ። በገሃድ ግን አይደሉም። እሱ የድርሰቱ የአቶ እንትና ነው ተፈሪ፣ አቶ ተፈራ ንውልድ ነው። እሳቸው ምክትል ስራ አስኪያጅ ነበሩ። የእሳቸው ነው። እንደገና እንዳልኩ ሙዚቃ እንትን የጌታቸው ታረቀኝ የመጨረሻው ሰርግ በሙዚቃ እንትን ያለ ነው። አዎ የመጨረሻው ሰርግ የሚል እንትና ማን ነው? እና ለማየሁ ሁሉ እነ ትዕግስት አለሙ ትሰራለች። ሸዋነሽ ሞላ፣ ሸዋነሽ ሞላ፣ ታምሩ ብርሃኑ እና ብዙ ታዋቂ አክተሮች እዛ ላይ ሰሩ ነበር። እሱን አዘጋጅቻለሁ። ፉሌንግስ ፕሌይ እንግዲህ 3 ነው ያዘጋጀሁት። ቆንጆ ነው። ቆንጆ እንትን ነበር። እዛን ከ5 ከምናምን በላይ ነው ሙዚቃ ድራማ። አልቀጠልክበትም ግን? አይ እስከነበርኩ ድረስ እኮ አዘጋጅ ነበር። አዘጋጅ ነበር። ባህልና አዳራሽ ብቻ ነው ከልጅነትም ጀምረህ ለቀህ እስክትወጣ ድረስ እዛ ብቻ ነው የሰራሁ ማለት ነው? እኔ ይገርምሃል፣ እዛ በጣም ብዙውን መሪ ተዋናኝ ሆኜ ነው የምሰራው። በስራው አንዳንዱ እንትን ያለ ሰው ክፍለ ከተማም የትም ምናምን የተቀየሩ ሰዎች አሉ እና ያው አለ አይደለ ሙያ እንትን። ስለዚህ እኔ በሙያችን እንደዛ ነን። ስለዚህ ቲያትር ቤቱም ይፈልጋል፣ አይለቅም። ብዙዎቹ ሲኒማ ራስ ምናምን ተቀይረዋል። አንተ ግን እዛ ነው የቆየው? አዎ አንዳንዶቹ ሲኒማ ራስ መስራትም የሚችሉ ሰዎች ሲኒማ ራስ ሄዱ አሉ አክተሮች። ግን እኔ እዛው እንደተቀጠርኩ ከዛ መስሪያ ቤት እዛው ጨረስኩ። ደስ የሚል ነገር ፊያት ወይም ምንም ያለቀው ጫማዬን አልሰቀልኩም እንጂ እዛ ቤት ነው። ደስ የሚል ነገር ነው። ብዙ ጓደኞች ነበራችሁ፣ ጨዋታችሁ ደስ ይል ነበር፣ ፍቅራችሁ ደስ ይል ነበር። እኛንም በአማተር ደረጃ እያለን ቲያትር እየሰራን እያጠናን ስንመጣ እንኳን የምትቀበሉን ነገር የምትሰጡን ምክር ሁሉ ደስ ይል ነበረ። በረታቱ ነበር። አዎ እኛ በጣም አማተሮች፣ እኔ ብዙ ማሰራቸው የተስፋዬ ቲያትር እድገት ክበብ፣ አበበ እድገት ክበብ እኔ ጋር እየመጡ ነው ብዙዎቹ ይሰሩ የነበረው። ከነ ይገረም ብዙዎቹ እዛ እኔ ጋር ይሰሩ ነበረ። ሰርቻቸዋለሁ እዛ የነበሩ ልጆች። ያው ሰብለ ራሷ ቲያትር ላይም ቴሌቪዥንም ሰብለ ሟቸዋ ነፍሷ ሰብለ ተፈራ እሷም ሰርቻታለሁ። እንትናም ማነች ሸዊት ከበደ። አዎ ሸዊት ራሷ የመድረክ ቲያትር አሰርቻታለሁ። እንትንም ላይ ቲቪ ላይ አዲስ ቲቪ ላይ ሰራ ነበር። ጎበዝ አክተር ነች። አዲስ ቲቪ ላይ በጣም አዘጋጅ ከነበሩት ውስጥ እየጠራኸኝም ታሰራኝ ከነበሩት ውስጥ አንተም አንዱ ነበርክ። ብዙ ድራማዎችን አዘጋጅታል። ብዙ ድራማዎችን ጽሁፎችም ነበሩ አይደል? እዛም አዎ እንዴ ብዙ ነበሩኝ። ያው አጫጭር ነገሮች አጫጭር 20 ደቂቃ ምናምን ደቂቃዎች ነው እንደዚህ ነበሩ። ብዙዎቹን ጽፍ ነበር። እንደውም ኢትዮጵያ ቴሌቪዥን ባይገርምህ አቶ አስፋው ዴሳን ታውቃለህ? አስፋው ዴሳ የዛ ፕሮግራም እንትን ነበሩ። ከነሱም በላይ አሉ። ግን አስፋው ዴሳ ቀጥታ ለእኔ ድርሰት እኔ እንዳዘጋጀው ይመሩልኝ ነበር እና አዘጋጅ ነበር ከእንትን ወጣቶች ፕሮግራም ላይ
አይ ሁለተኛ ወጣቶች ፕሮግራም ላይ ተከታታይ ደግሞ አብሮ መኖር የሚል ነበር። ይገርማል። ህዝብ በጣም በቃ በየሳምንቱ ነው የሚታየው። ቅዳሜ ህዝብ በቃ ድርሰት ነው ዝግጅት ነው። እሱ ላይ ድርሰቱን እንጫወታለን። እኔና ከበደ ሁለታችን ብቻ ነን። ከበደ ደገፉ አንድ ቤት ውስጥ ነው የምንኖረው። በቃ በጣም እና አስመራ ለስራ ስንሄድ ይገርማል። ከዛ ትረሳዋለህ። እኛ እንደ አሁን አክተሮች አናስታውሰውም። እኔ በተለይ እንደውም እንትን ሲጠሩ ነው አብሮ መኖር ምናምን እና ከበደ ከተማ ውስጥ አስመራ አብሮ መኖር የዛን ጊዜ ነው የምታስታውሰው። ባይገርምህ አንዳንድ ነገሮች ኮሜዲ የሚሆንብህ አለ። ሰው እኔ አንድ ጊዜ ይገርማል የሆነ እንትን ውስጥ መጠጥ አልጠጣም። የጓደኛዬ ቤት ነው የእናቱ ቤት ነው መጠጥ ቤቱ እና እዛ ቁጭ ቢንስ ሰውየው እኔን እያየ ይስቃል፣ እየረጋገሙ ይስቃል። ከዛ ተናደድኩና በር ነው እኔን እያየ ይስቃል፣ በር የሚያስቅ የኔ ቤቴ ዶጮ ነው እሱ። በስቅስ አለኝ። ለምን ስቃለ ሰው እያየ? ከዛ በኋላ እንዲህ የኔ ወንድም አለኝ እኔስ በሙያ ነው የማውቅህ፣ እንደው እየሳቀ አየህ ላይ ሁሉ ልትጣላ ነው? እኔ የማውቅህ በሙያ ነው ሲለኝ ይገርማል። ከዛ በኋላ በምንም ታምር መጠጥ ቤት ውስጥ አልገባም እንትን አለ። ሁለተኛ ደግሞ መታወቅ ራሱ በጣም መጥፎ መሆኑን እየገባ ይመጣ። ፐብሊክ ላይ መታወቅ፣ ሚዲያ ላይ መታወቅ ችግር ፈጣሪ ነው። እኔ አሁን ብዙም መታወቅ አልፈልግም። ይገርማል። ብዙ አሁን ፊልሞች ይመጣሉ፣ ስራ ይሉኛል ምናምን፣ በምክንያት የምመልሳቸው አሉ ብዙዎቹ። አንዳንዱ ደግሞ ሲያመጣ አነብና ምናምን እንትን አደርጋለሁኝ። ከዛ በኋላ አሁን የማይመጣው ፋሽን ስክሪፕት አይሰጡም። የየዕለቷን የሚቀርጹን የሚሰጡ ስክሪፕቱ ምን ይሁን መልእክቱ መጨረሻው ፊኒሽንጉ ምን ይሁን ሳታቅ ሰራ። እንደዛ አይነት ነገር እኔ ብዙ ስለማይመቸኝ እንጂ አሁን ጠፍቶ አይደለም። አሁን በቅርብ ከባድ ትልቅ ፊልም ሰርቻለሁ። ምን የሚል ስለ እናት አገር የሚል እና ሽልማትም ሰጥተውኛል 100,000 ብር። ያው እዛ ጋ አለ፣ በኋላ ታየዋለህ። የእነሱን ትልቅ ስጦታ ነው የሚሉትን ሰጥተውኛል። ማርሻል ሆኜ ነው የሰራሁት። ማርሻል ጄኔራል አልመስልም። እንዴት እመስላለሁ እንጂ ምን ይጎልብህ? እንትኑን ከለበስክ ደግሞ የዋሰ የሆነ ሰላምታ ሁሉ ይሰጡኝ ነበረ። ልብሱን ለብሰህ ለቀረጻ ስትገቡ ስትወጡ አንዴ ተከፈተ እንትን አድዋ አዳራሽ፣ አድዋ ሙዚየም አልታየም። በምን እንደሆነ አልገባኝም እንጂ የኔ ካራክተር አገር የሚነቀንቅ ነበር። የሌሎቹም የብዙዎቹ አለ። ብዙ የሚሰሙት የሚሳተፉበት ነው። አንዳንድ ገጠመኞች ቲያትር ላይ የሚገጥሙ አሉ። እንደ ብዙ አይገጥመኝም። አሁን ያ መልእክት ወዛደር ላይ ያልኩ ቲያትር ላይ እንዳልኩ የሴቶችን ማህበር ምንም እየመጡ ያያሉ እና ያ ክላሽ የሚተኮስበት ቦታ አለ እና አባተ መኩሪያ እንዴ እዚህ ጋር አንድ ተኩሳለ ብሎ አርቲፊሻሉ ጥይት ነው የሚሰጥ። አርቲፊሻሉ ጥይት ደግሞ ከዋናው ጥይት በላይ ነው የሚጮህ ስተኩሰው። ከዛ በኋላ አሁን እሱ በጣም ያስደነግጣል ነው። የዛን ጊዜ እንኳን ሲተኮስ ከቴሌቪዥን መጥተዋል ጋዜጠኞች። ስኒ ሰበረች አንዷ ታች እየጠጣች ድምፁ እዛ ድረስ ሄዶ ማለት ድምፁ ታች ተሰምቶ በጣም ነው የሚጮው ክላሽ አርቲፊሻል እንትኑ። ከዛ አሁን ቲያትሩን እየሰራን እያለ የሴቶች ማህበር ነበር የመጡት። ልክ እዛ ቦታ ላይ አይ ልክ እንደገባው ነው ምለቀው። ብቻ እንዴት እሳት ይወጣዋል ታውቃለህ? አዎ እንዴ ይወጣል። እኔም ተኩስ ነበር። አዎ ሳረገው ድምፁ ብርሃኑ ወይ 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 ወይ
ከዛ በኋላ በሙሉ ሴቶቹ እየወጡ ነው ሊያስጨርሱ የወጡት። ከዛ በኋላ ይሄ የቲያትሩ አካል ነው ግቡና እዩ ብለው ተለምነው ገቡ። ከዛ ሰፈር ውስጥ ሄዱ ነበሩ መሰለኝ በአጋጣሚ ልጨርሱን መስሎኝ እያሉ የሰፈር የነበሩ ሴቶች እንደ አይነት ነገር እንዲህ ይገጥማል። እንደገና ደግሞ ሬሶቹ ሊንቀሳቀሱ ነበር። ይገርማል እንግዲህ ስትተኩስ ሰውዬ ሞታል እንትን ይላል። ጦርነት ነው። መድረኩ ላይ የሚሞቱ ሰዎች እንትን ነው። መድረኩ ላይ የሚሞቱ ሰዎች አይተው እንደሆነ ጥይት ይወድቃል። ቀልሃው ይወድቅ የለ ቀልሃው ትኩሱ ሲወርድ የሞተው ሰው ይጠብሳቸው። ሰው ትራጀዲ ኮሜዲ ይሆናል። በጣም እንትን ይላሉ። በጣም ነው የሚፈጅ እና እንደዚህ አይነት እንትኖች አንዳንዴ የሚገጥሙ ያስደነግጣል። ባዶ አዳራሽ ሆነ። የምስክር ወረቀቶች ወጥተው ብታያቸው ከ20 በላይ ናቸው ያሉት። በተለያየ ከየእንትኑ የተሰጠኝ ከየድርጅቱ የተሰጠኝ እንደገና ደግሞ እንደሆነ እዛ ጋ አንድ ዋንጫ አለ እዛ እሱም አለ። እኔ ብቻ እንትን እንደዚህ አይነት ነገር እንዲህ ተሸለመ እንዲህ ተብሎ እንዲህ ብለህ ምናምን ማስጮህ በህይወቴ ውስጥ የለም። የድሮዎቹ እንደዚህ ነን ብቻ ሙያውን ሰርተው በሙያ ተደስቶ ወደ ቤት መሄድ እንጂ ራሱን ማሳየት ነገር የለም። ማስጮህ ምናምን የሚባል ነገር እንዴ ድሮ ዴንስ እንግዲህ ጭብጨባ እኮ ነው ያንተ ገንዘብ። አብርሃም ለሰው ነው ክብር የምሰጠው። ሰው ከኔ ለኛ ከሚሰጠን ክብር በላይ እኛ ነን ለሰው ክብር የምንሰጠው። ገብቷል? ምክንያቱም እሱ ነው የሰቀለ። እሱ የሰቀለውን እሱ ያወርደዋል። አሁን ጤና እንዴት ነው ጌታው? እኔ እንግዲህ አሁን የተወሰነ ጊዜ 3 ወር አካባቢ እግሬን ታምሜ ነበረ። ያው ጥሩ ስፖርት በጣም አበዛለሁኝ። ስፖርት በጣም መሳሪያዎቹንም አይታል። የስፖርት መሳሪያዎችን ሁለተኛ ረጅም መንገድ እስከ ሆለታ ድረስ በሳይክል ሄዳለሁ። እንደዛ አይነት ነገሮች ጉልበቴን እንትን አደረገው ነበር። ጫና ተፈጥሮበት ጫና በወጣትነት ምንም የሚሰማ ነገር ያለ እግሬን ነበረ እንደምታይኝ እንግዲህ ያው አሁን በደንብ እግሬም ይንቀሳቀሳል፣ እጆቼም ይንቀሳቀሳሉ። በጣም ጥሩ ጤና ላይ ነው ያለሁት። አሁን መጨረሻ የምታስተላልፈው መልእክት አለ? እንግዲህ አሁን ቅድም አንተ ያልከው ነው እና ጥበብ የራሷ አክሊል አላት፣ የራሷ ካባ አላት። ጥበብን የተላበሰ ሰው ምንጊዜም ጥበብን ያከብራል እና ምንድነው አንተ መታወቅ፣ በቴሌቪዥን ደጋግሞ መታየት ራስህን እንትን ማለት ሳይሆን ጥበብን ካከበርክ ራሱ ይመጣል እና ሙያውን እናክብር። የድሮውና የአሁኑ ትውልድ መማማር መቻል አለበት። እነሱ ከኛ መማር አለባቸው፣ እኛ ደግሞ ከነሱ መማር አለብን። ስለዚህ የሀሳብ መለዋወጥ፣ ተገናኝቶ ማውራት፣ ወጣቱ ከበፊቱ እንደኛ ካለው ጋራ ብዙ እንትኖች አሉ። ብዙ የበፊት ሰዎች እኮ አሉ መቼም ሞተው አላለቁ። ስለዚህ ክብር መስጠት። እኔ አሁን ይገርማል ቅድም እንዳልኩ ፊልም ምናምን ና እንትን እዚህ ቢሮዬና አልሄድም። እውነቴን ነው አብርሃም አልሄድኩም። እነዛ ግን በቴሌቪዥን ተከታታይ ሲሄዱ አያለው ያ የተባለው ነገር ገባ። ምክንያቱም ምንድን ነው መጀመሪያ ለአንተ ክብር ሊሰጡ ይገባል። በመጀመሪያ ቀን አንድ ቀን መጥቶ አንተም ቢያናግረ ምናል እንዴ? እኛ እኮ ድሮ እየሄድንን እኮ ነው የምናናግረው። አንድ እንትን ለማሰራት ትልቅ ሰው ከሆነ አንድ ድራማ ለማሰራት ሄጄ ቤቱ ወይም የሆነ ቦታ ቀጠሬውን የማወራው እየተጫወትን አውርተን ነው ለዚህ ቦታ ፈልግሃል የምለው። ስለዚህ
የአሁን አርቲስቶች ለበፊቶቹ ክብር፣ እኛ ደግሞ ለነሱ ክብር መስጠት ትንሽ መቀራረቡ ቢኖር ጥሩ ነው ነው የምለው። እሺ በጣም ነው የማመሰግነው። ቆንጆ ምክር ነው የሰጠኸው። እውነትም እንዳልከው መቀራረብ፣ መነጋገር፣ መከባበር፣ መተዋወቅ አስፈላጊ ነው ብዬ እኔም አምናለሁ። አሁንም መልሼ አመሰግናለሁ። ጤናን ይባርክልህ፣ ኑሮህን ይባርክልህ፣ እድሜህን ይባርክልህ፣ ያርዝምልን፣ ይጠብቅልን። አመሰግናለሁ አርቲስት ጌታሁን ኃይሉ። አሜን አሜን። እኔም አመሰግናለሁ። መተህ እዚህ ድረስ መጠየቅ አይደለም ማዋራቱ፣ ቁጭ ብለን እኛ እንቀራረባለን አይደለም ኢንተርቪው ለማድረግ እንዲሁ መምጣትህ በጣም ደስ ብሎኛል። ይሄ ነው ክብር፣ ይሄን ነው የምንፈልገው። አመሰግናለሁ። አመሰግናለሁ ጌታ። እሺ